ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ለእኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ አማን ነው። ለእኔ ጋር ሁሉ ሰላም ነው። ቤተሰብ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ምንድን ነው ከስሙ በሀገራችን ባህር ቅል ምንድን ነው እዚህ በአረብ ደግሞ አንዳንዶቹ ሸማም ይላሉ፣ አንዳንዶቹ ደግሞ ነበረ ስሙ ሸማም፣ አንዳንዶቹ ሸማም ይሉታል፣ አንዳንዶቹ ደግሞ ነበረ ጠፋኝ እና ምርጥ ምግብ ነው። አሪፍ ነው ሲገምታወት የሚለው እና ቤተሰብ እንዴት ናችሁ? ሰላም ናችሁ? እንዴት ነው ስራ? እንዴት ነው? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ቤተሰብ በማን ነው ወይ? እና ዩቱቤም ተዘግቶብኛል እንደባለፈው ዩቱቤ ቀርቶኛል። ላይቭ እንደገባ አልፈቀደም። ቅጣት ባለፈው በ20 ቀን ከፈተ። አሁን ደግሞ ወልተ ምናምን ዘጋቢ መልሶ ምን እንደሆነ ማጥበትም እኔም ህይወትም ብዬዋለሁ ለሰውም አላሳዩትም እና ጠፍቻለሁ። በላይ በማልመጣው ቤተሰብም አልዘየርኩም። እስከሚከፍት ድረስ ጠብቀዋለሁ። ለሰውም አላሳየሁት እንጂ ሲበቃው ይከፍተዋል ብዬ ግን ዝም ብዬዋለሁ እና ተጠፋፍተናል ቤተሰብ። አረቦቹ ግን በጣም ነው የሚወዱት። አክሱም ከታላቸው የወጣ በጣም ይወዱታል እና ቤታችሁ ታማቶ እናንተ ሞክሩት፣ ቅመሱት። አሪፍ ነው፣ ለሰውነት ጥሩ ነው፣ ቫይታሚን ነው። እና ቤተሰብ ሰብስክራይብ አድርጉ፣ ላይክ እያደረጋችሁ እንኳን አስገቡኝ። ሰብስክራይብ በጣም እንትን እያለ ነው። አሁንስ ወደ ኋላ ነው የሚሄደው የእኔ ሰብስክራይብ እና ቤተሰብ ያልሆናችሁ ቤተሰብ አድርጉኝ። ተወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ተቀላቀሉ። ስሙን አታውቂም? ከርብዝና ሸማ ነው የሚሉት እዚህ ሀገር። ሀገራችን ደግሞ ባህር ቀቢሉ ብቻ ረስቸዋለሁ እና አሪፍ ነው። ለሰውነት አሪፍ ነው። ቫይታሚን ነው። ሞክሩት፣ ቤታችሁ ታመጡላችሁ። እንደኛ አረብ ሀገር የሆናችሁ ሰዎች አረብ ሁሉም የሚያመጡት የለም።
በጣም እና ቤተሰብ ተወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉ እንላለን። ቤተሰብ ባይ ባይ።